ካንሰር ጋር የተያያዘ ጥንቃቄ ለማድረግ የሚረዱ 10 ዋና ዋና ነጥቦችን ለማስቀመጥ ወዳለው። አንደኛ ማንኛውም አይነት ጭስን ማስወገድ ወይንም ማጨስን ማስወገድ፣ ሲጋራ፣ ሺሻ የመሳሰሉትን በቀጥታ የላንግ ካንሰርን ለማባባስ ምክንያት ስለሚሆን ማለት ነው። ሁለተኛ በአግባቡ እንብላ፣ መጠናችንን እንወቅ። ማይንድፉል ኢቲንግ የሚባለው መርጠን የትኛው ለኔ ይጠቅመኛል የትኛው አይጠቅመኝም ስለራበኝ ብቻ ሳይሆን ለሌላም በሽታ ሊያጋልጠኝ ስለሚችል ብለን በአግባቡ መመገብ ያስፈልገናል። በተለይ ቀይ ስጋ ጥሬ ስጋ የሚበሉ ሰዎች ለኮለን ካንሰር አጋላጭ እንደሆነ ስለሚጠቅስ ነው ሪሰርቹና በአግባቡ መመገባችን ተገቢ ይሆናል ኢንሻአላህ። ሶስተኛው በቂ የሆነ የአካል ብቃት እንቅስቃሴ ማድረግ። አራተኛ በተቻለ መጠን ክብደታችን እንዳይጨምር መጠንቀቅ። አምስተኛ መጠጥን አልኮል ነገሮችን ማቆም። ስድስተኛ ለጨረር ከመጠን በላይ መጋለጥን ማቆም። የፀሐይ ብርሃን መጠቀም ካለብን የምንጠቀምበት ሰዓት ከ2 ሰዓት እስከ 3 ተኩል እስከ 4 ሰዓት ያለውን ብንጠቀም፣ ከሰዓት ደግሞ ከ9 ሰዓት በኋላ እስከ 11 ሰዓት ያለውን ብንጠቀም የተሻለ ይሆናል። የተለያዩ ጥናቶች እዚህ ላይ አሉ። እንደየ አካባቢያችን ደግሞ የጨረር ወይንም ዩቪ ራዲዬሽን የምንላቸው አልትራቫዮሌት ሬይ በጣም የሚበዛበት ሰዓት ሊኖር ይችላል። አንዳንድ አካባቢ ከ8 ሰዓት እስከ 9 ሰዓት ሊበዛ ይችላል። አንዳንድ አካባቢ ደግሞ ከ4 ሰዓት እስከ 5 ሰዓት፣ አንዳንድ ቦታዎች ላይ ደግሞ ከ9 ሰዓት በኋላ ሊበዛ ይችላል። እነዚህን ጨረሮች መጠንቀቅ ያስፈልገናል ኢንሻአላህ። ይሄን በማድረግ ካንሰርን መጠንቀቅ እንድንችል ይረዳናል። 7ኛ የአካባቢያችን ያሉ የኬሚካል ፍሳሾችና የአካባቢ ብክለትን በተቻለ መጠን መጠበቅ አስፈላጊ ይሆናል። 8ኛ የተለያዩ ኢንፌክሽኖች ሲኖሩ ሰውነታችን ውስጥ ቶሎ በመታከም መድኃኒት ማግኘቱ የተሻለ አማራጭ ይሆናል። 9ኛ በቂ እንቅልፍ መተኛት ካንሰርን ለመከላከል አቅም እንድናገኝ ይረዳናል። 10ኛ በቂ ቫይታሚን ዲ ማግኘት ሰውነታችን ውስጥ ማከማቸት የተሻለ ይሆናል ማለት ነው ኢንሻአላህ። በቂ ቫይታሚን ዲ የሚባለው ለአንድ ሰው በየቀኑ ከ8000 እስከ 1000 ኢንተርናሽናል ዩኒት ቫይታሚን ዲ ያስፈልገዋል። ምናልባት የቫይታሚን ዲያችን በጣም ዝቅተኛ ከሆነ ይህንን አክል መጠን ወይንም ደግሞ በሳምንት የሚሰጠውን 50000 አንዳንድ ጊዜ ደግሞ ሎዲንግ ዶዝ የሚሰጥ በመርፌ መልክ እስከ 200,000 400,000 500,000 ኢንተርናሽናል ዩኒት የሚሰጡ መርፌዎች አሉ። እነዛን በመውሰድ ውስጣችን ያለውን የቫይታሚን ዲ ማስተካከል የተሻለ ይሆናል። በተለይ የፊኛ እጢ ካንሰርን ለመከላከል ቫይታሚን ዲ የተሻለ አማራጭ ሆኖ ተገኝቷል። ተመልካቾች የዛሬውን ፕሮግራሜን በዚሁ አብቅቻለሁ ኢንሻአላህ። በመጨረሻም ካንሰርን ለመከላከል ከሚረዱን ምግቦች አንዱን ምግብ መርጠን የምናሳያችሁ ይሆናል ኢንሻአላህ። ወደ ኪችን ሄደን ምን አይነት አመጋገብ ብንመገብ ለካንሰር መከላከያ ይረዳናል የሚለውን እናያለን ኢንሻአላህ። ወደ ኪችናችን እንሄድ።
ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ተመልካቾች አሁን ኪችናችን ላይ ተገኝተናል። አንድ ምርጥ ምግብ ተዘጋጅቶልናል ኢንሻአላህ። በዚህ አሁን በተዘጋጀን ላይ ያው እህሎች ብዙ እህሎች የያዘ ቂጣ እንደ ጨጨብሳ ተጠቅመናል። ብዙ እህሎች ከነገለባቸው ሳይፈተግ ማለት ነው። ይሄ የመጀመሪያው ቂጣ የተሰራበት እህል መልቲግሬን ሆል ግሬን የምንለው ነው። ብዙ አይነት እህሎች ከነገለባቸው ማለት ነው ሳይፈተግ ለካንሰር ከሚጠቅመን ነገር አንዱ ፋይበር ነውና በተለይ ለኮለን ካንሰር ይሄንን አይነት መጠቀም የተሻለ ነው። ገብስ አለው፣ አጃ አለው፣ ማሽላ አለው፣ ጥቁር ጤፍ፣ ቀይ ጤፍ አለው፣ ቀይ ማሽላ፣ እነዚህ ተካተውበታል። ሌሎችም እህሎች ተካተውበታል ማለት ነው ኢንሻአላህ። ሰውነታችን ፕሮቲን ማግኘት አለበት በየጊዜው። ስለዚህ ፕሮቲኑን የምናገኝበት የዛሬ 2 ሳምንትም የሰራነው ላይ ቫይታሚን ዲ ማግኘት እንድንችል ደግሞ የእንቁላል አስኳል ተቀምጦበታል፣ ተዘጋጅቷል። እንቁላል አለበት። ሰላጣው በአብዛኛው ፋይበር እና ቫይታሚኖችን እንድናገኝ የሚረዳን ነው። ሽንኩርት አለው፣ ቲማቲም አለው። በዚህ መልክ እንግዲህ ጥሩ የዳይት መሆን የሚችል ምግብ ነው ይሄ ኢንሻአላህ። በነገራችን ላይ እንዲህ አይነት ምግቦችን ጤናማ ሆነው የሚዘጋጁ ምግቦችን ከሴንተራችን የምትፈልጉ ከሆነ ከኪችናችን በ0961 4961 61 በመደወል ማዘዝ የሚቻል መሆኑን ቀደም ብላችሁ ኦርደር እንድታደርጉ ጠይቃለሁ ኢንሻአላህ። ይሄ እንግዲህ ለላይት ዳይት አንዱ ለታካሚዎቻችን ከምናዘጋጅላቸው ምግቦች አንዱ ነው። በፕላንም የምንሰጠው ይዘጋጅልንም ሲሉ የምናዘጋጅላቸው የምግብ አይነት ነው። በዚህ አይነት አመጋገብ እንግዲህ ጤናማ ሆኖ ውስጣችን ብዙም ሳይረበሽ ካንሰርን መከላከል፣ ሌሎች በሽታዎችንም መከላከል የምንችልበት አይነት አንድ ዳይት ነው ኢንሻአላህ። ይሄን በማድረግ መመገብ እንችላለን። እንደ ጁስ የተጠቀምነው ዛሬ ተልባን ነው። ተልባ እንደምናውቀው ብዙ የጤና ጥቅሞች አሉት። ኦሜጋ 3 አብሮት አለ፣ ኦሜጋ 3 6 እነዚህ አብረው ተካተውበታል። ጤናማ የሆነ ዘይት የምንለው ውስጥ አንዱ የተልባ ዘይት ነው። ስለዚህ ፋት ቢኖረውም የጤናማ ፋት ምልክት ነው። ኦይል ቢኖረውም ማለት ነው ኢንሻአላህ። ስለዚህ በምግባችን ላይ ዛሬ ፋይበርን፣ ፕሮቲንን፣ ቫይታሚን፣ ሚነራሎችን እንዲሁም የሚያስፈልጉ ፋትን አካተንበታል ማለት ነው ኢንሻአላህ። ይሄ አንድ ሚል ነው፣ የአንድ ጊዜ ምግብ የምንለው ነው። ይሄንን በመጠቀም ራሳችንን ጤናችንን እንጠብቅ እንላለን። መልካም ደስ የሚል ጥሩ ጣዕም እንመኝላችኋለን ኢንሻአላህ። በተጨማሪ ሁሌም እንደምለው ይሄንን ለማዘጋጀት ተጨማሪ በተለይ ሞያው ሲኖር ደግሞ የተሻለ የራሳችንን ሞያ ጨምረንበት የበለጠ አጣፍጠን መመገብ እንችላለን፣ ቀምመን መመገብ እንችላለን። እዚህ ላይ መጨመር